ካምፕ ውስጥ ነውና ዝም ብሎ ቁማር ይበላቸዋል። አንደኛው ወታደር ዛሬ 4 ወታደር ይሞታል ይላቸዋል። አይሞትም እናሲዝ ሁሉም ያሲዛሉ። ከ10 ሰው ጋር ምናን ነው ደግሞ የሚያሲዘው ይበላቸዋል። በቃ ምናምን መረራቸው። አንድ ቀን በልቶት አይቁም ሁሌ ነው ይበላቸው። ይማ በቃ አስተንቁሎናሉና ዋናው ጋር ኮማንደር ጋር መቶ አለቃ ጋር አምጡት ተባለ። ተጠራ። ሁለተኛ ቁማር ብትጮት ምናምን ብሎ በማስጠንቀቂያ ተገላገለ። ምናምን ወጣ። ድጋሚ አሁንም አያርፍ ይጮታል። ዛሬ እንዲህ ያረ ምናምን ደግሞ አውቆ የሚያጠራጥር ነገር ነው እናሲዝ የሚላቸው። እነሱም ያሲዛሉ፣ ሞኝ ናቸው፣ ይበላሉ። እዛ በቃ መረራቸው። ድጋሚ ከሰሱት። አላቆመም። አሁንም አላቆመም። ጥሩት አለ ኮሎኔሉ። ተጠራ። ቁጭ በላለው። ቁጭ አለ። አሁን መልቀቂያ ልትወስድ ነው የጠራው። ተው ብለህ አልተውም ብለኛል። ይሄን ቁማር ምናምን ሲል ለምን እኔና እርሷ አንጮትም ማለት ኮሎኔሉ። እንዴ ብትደፍረኝ ነው አንተ ደደብ ባለጌ ይሉታል። ምናምን ገራቂጦት ላይ ጠባሳ አለ እናሲዝ። ይሄንንም አስያዙ። በስንት በ10 ሺህ ሲያሳዩት ምንም ግራቂጣቸው ላይ ጠባሳ የለም። በሉት እንዳለ ወታደሩን ሰበሰቡና ምንድነው የምትሉት? ይሄ ነው ቁማር በላ የምትሉት? አዎ ሁሌ እንደበላ ነው ህዝቡ እንዳለ በማይክ እኔው ከቢሮ ወጥቼ ማላቅ ሰውዬ በለውት አይደል እንዴ? እንዴት በሉት? ግራቂጥ ላይ ጠባሳ አለኝ። አሳዩት። ጠባሳ የለም በለውት ይላል እንዳለ ወታደሩ። ምን ነው? አረ ከኛ ጋር እኮ የኮሎኔሉን ቂጣ ያለው ብሎ 100 ሺህ ብር አስይዞ ነው የገባው።